ከባለቤቴ እናት ጋር ነው የምኖረውና ሰዎችን ማስቀየም የለብንም። ድጋሚ የሚወጣው ሰው መረበሽ የለበትም። ከአያቴ ጋር ነበር ጥምቀት የሚሄደው። ለኔ በዓል ሆያውዬ ነው። ጅንጦች የሰፈሩበት ቋት ሆኖልሻል ጭንቅላቴ። እንዴት ነው ታከብሩ በዓል ገና ሲሆን? ማረጌን ጠይቄ መጀመሪያ ቃል ገብታ ህዝብ ቃል ገብታ እሱን እንኳን አረሳሁትም፣ ግን ያው የበዓል ድባብ ላይ ስላለ እሱን ከነገርከኝ በኋላ የት ሄድባል ያንተ ነው አንተ ጋር ያለው በዓል ሀፋፍ ነው። በዓል እንግዲህ የምግብ አይነት ነው። ግማሾቹ ግማሽ ሀፋ ማለት ነው። ታውቂያለሽ ፍርፍርና ፓስታ ሽሮ ምናምን አድርገሽ ቤተሰቤ ውጭ ሀገር ስለሚኖር በዓል ማከብረው ከባለቤቴ እናት ጋር ነው የምኖረውና ከሳቸው ጋር ነው ማከብረው። እሺ በፊት ያው ገና በተለይ ደግሞ ለልጆች ደስ የሚል በዓል ነው ይመስለኛል። ልጅ ያለን ምናምን ብዙ ነገር ስለምናደርግ እኔ ስለማድረግ ማለት ነው። አንተ እንዴት ነው ያደግከው በዓል ስታከብር? ገና ለምሳሌ ጽድ ቆርጥ ነው ለኔ በዓል ሆያውዬ ነው። ጭፈራ ኦሬዲ ሳንቲም ማገኝበት። ሌሎቹ በዓሎች አሁን ጽድም ለመቁረጥ በሰፈር ውስጥ ተሳቀ ነው የሆነ ጣራ ላይ እኔ አስታውሳለሁ። አንዴ ታላቅ ወንድሜ ሊቆርጥ ወጥቶ ቤት ባለቤት ወጡ፣ እኔ ሮጥኩ። እሱ ላይ ነው ድምጹን አጥፍቷል። ሰውየው ሊገቡ ነው ተጠበቅ፣ እሱ ላይ ነው ዛፍ ላይ መውጣት ይችላል። ምንድን ነው የምናገረው? ለቤት ምንድን ነው የምለው? እኔ ራቆኝ ያለው እንደዚህ ማለት ነው። እና ይሄ እንደዚህ አይነት እና ሌሎቹ በዓሎች ገንዘብ አያስገኙም በልጅነት ማለት ነው። ሆያውዬ መጀመሪያው ሆያውዬ ነው። እንቁጣጣሽ ደግሞ ሲመጣ ስዕል የሚሸጥበት ነው። ስለዚህ ገንዘብ የሚያገኝ የሆነ 90 ሳንቲምም 40 ሳንቲምም ቢገኝ ሆያውዬ ነበረ አሪፉ። ከዛ እየቆየ ስትመጣ ነው የበዓሉ ትርጉም ነው ያደክ ስትመጣ ለካ ዋና በዓሎቹ መወለድ ነው። ከዛ ፋሲካ ደግሞ መስዋዕትነት ነው። እሱ ነው ትልቁ በዓል። ነፍስ ያወቅ ስቴት ይገባህ ነው። በልጅነት ሆያውዬን የሚያክል እንትን የለም። ጥምቀት አያቴ በነበረች ጊዜ ከአያቴ ጋር ነበር ጥምቀት የሚሄደው እና ጥምቀት እኔ በጀት አለኝ ከአያቴ ወደ 70-80 ሳንቲም በጀት አለኝና 70 ሳንቲም ደስ ይላል። ለውዝ እንትን ሸንኮራ መጣለው፣ በረዶ መጣለው፣ ፎልፎል እበላለሁ። ምንድን ፎልፎል ማለት በስኳር የምትድቦለቦል ነች እና 20 ሳንቲም ኪሴ ውስጥ አለኝ። ይህን ሁሉ አድርገህ ማለት ነው? አዎ ከአያቴ ጋር ማለት ነው። ከዛ እሷ ስትሞት ጊዜ አይ በቃ በራስ ወጪ ሲሆን ጥምቀት ወደ ራስ ወጪ ትመጣለህ ማለት ነው። ስለዚህ ሆያውዬ ገቢ ነው፣ ጥምቀት ወጪ ነው። ወጪ አለኝ እና በዓሎች ያንዳንዳቸው በዓሎች ደስ ይላሉ። በጣም አሪፍ እንዳልከው ነው። ቤተሰብ እዛ ሆኖ እዚህም ግማሽ ቤተሰብ ኑሮ ከዛ ግማሽ ማለት ያው የተወሰኑ ከፊሉ እዚህ ሲሆኑ ከባድ ነገር ሊኖረው ይችላል፣ ደስ የሚልም ነገር ሊኖረው ይችላል። በጣም አሪፍ። አሁን ወደ መደበኛና መጀመሪያ ጥያቄ ያልፋለሁ። ኮሜዲ እንድትሰራላቸው የሚፈልጉ ሰዎች አሉ በጣም ብዙ፣ ወይ ደግሞ አንተን ኮሜዲያ ማለት የሚፈልጉ ሰዎች ብዙ አሉ። በትወናው ደግሞ ብዙ ሰው ይመሰክርልሃል። ድርሰትህም በጣም ጥሩና ተወዳጅ ነው። የትኛው ነው ላንተ ከፊት? እንደገና ደግሞ ሆስቱ ላይም አለ። ጋዜጠኛ ነው ሆስት ይለያያል፣ እሱንም እናወራለን። ያንተ አሁን የትኛው ነው የሚወክል? በደንብ ተዋናይ ነኝ እኔ። ተዋናይ ነኝ። ሆስት ማድረግ መተወን ነው። አዎ እሺ። ልዩነቱ ሆስቱ ላይ ለኔ መፍጠን አለብህ። ሰዎችን ማስቀየም የለብህም። ድጋሚ የሚወጣው ሰው መረበሽ የለበትም። መድረኩን መቆጣጠር አለብህ። ሰዎችም ይሄዱ ናቸው። አንተ ነገ እዛ ቦታ ላይ ስለምትገኝ መድረኩን ማክበርና መንከባከብ አለብህ። የስቴጅ ተዋናይ ስለሆነ መወደውም የስቴጅ ተዋናይ ስለሆነ ቲያትር ስለሆነ ያደኩትም ከቲያትር አዘጋጆች ጋር ስለሆነ መድረክን ማክበር እወዳለሁ። ግን እኮ ብዙ ሰው ድርሰት ከሰራ ተዋናይነቱ ላይም ካለ ደራሲና ተዋናይ ይባላል። ደራሲ አሁን በተለምዶ ደራሲ እንላለን እንጂ ደራሲ አይባልም፣ ጸሐፊ ነው የሚባለው። እሺ ጸሐፊ። ድርሰት መጽሐፍ ላይ ድርሰት ነው። ልክ ነው የሚሆነው። በእኛ ሀገር ግን ተለመዳል። አሁን ስክሪፕት የሚጽፍ ሰው ደራሲ የሚባል ብዙ ነገር ተለመደ። በማይሆን መልኩ ብዙ ነገር ይለመድና ደግሞ እንትን ሆኖ ይቀራል። ልክ ሆነ ይመስልና ልክ ሆኖ ይቀራል። ልክ ነው። ይሄንን የሚቆጣጠሩ ሰዎች አሉ። አሁን አንዳንድ ሰዎች እንዴት እንግሊዘኛ እንጠቀማለን እንዴት ምና ይላሉ። መጀመሪያ ግን መሰራት ያለባቸው ነገሮች አሉ። ብዙ ነገሮች አሁን ለምሳሌ ራሱ ይገርመኛል። ቲያትር ሲጻፍ ቴ ብለ አ ነው
አሁን ብዙ ሰው ግን ሲጽፍ ቲ ብሎ ያስገብቶ እና ተለምዶ የቲያትር ቤት ላይ ሁሉ አይቻልም እዛ ይሆናል። ይኸውልህ እንግዲህ ስህተት ነው እውነት ሆኖ የሚቆየው ማለት ነው። ስለዚህ በዛ መስተካከል አለበት። ይሄን አድርጉ ፍቃድ የሚሰጠውም አካል ጽፈው ሲመጡ አይደለም ይሄ ቲያትር ይሄ ነው ይሄ ነው። አንተ የቲያትር ኃላፊ መሆን ራሱ ትልቅ ጥበብ ነው አይደል? ቲያትሩን የሚመራ እኮ አለው እኮ ባህል ቢሮ ሲባል ቲያትሩን ፊልሙን ምናምን እመራለሁ ብሎ ነው ከፊልሙ ውስጥ ወጥቷል። ፊልሞቹ አይገመገሙም ምናምን፣ ግን ቲያትር ቤት ስትሄድ ቲያትር ቤቱ ይገመገማል ይመስለኛል። በቅርብ ቲያትር ገምጋሚዎች አንተ አላስገመገምክም? አሁን በቅርብ እንትላል በፊት ግን አስገምግሜያለሁ። ፍሬሽማን ቲያትር የሚባለው ቲያትር ወድቋል ተገምግሞ ባይዘው ወይ የምርህን ነው? አዎ እንዴ ወድቆ ከዛ በኋላ ነው ያለፈው። ምንድነው ችግሩ የነበረው? ግጭት የለውም ቲያትሩ። የሚጋጭ ነገር ይፈልጋል። ግጭት መኖር አለበት። ይሄ ሼክስፒር እና የቀደሙት ጸሐፊያን የፈጠሩት ነገር ነው። እኔ ደግሞ እነሱ አጥር ውስጥ የለውም፣ አልገባም፣ አልፈልግም። ስንቱን ወስደዋለሁ። ከዛ በኋላ ደግሞ በራሴ ነው የምሰራው። ግጭት አለ ግጭት እንዴት ቲያትር ይሆናል? ግጭት ፍጠሩ ተባለ። ከዛ ግጭት ሲፈጠር ከጓደኛው ጋር እንደተኛች በመጠጥ በስተት ገለመዲ ከዛ ፔሬድ ቀረ ይባላል። ከዛ ግጭት አሪፍ ግጭት ሆነ። የፍሬሽማን ከተነሳ ይቀር ብታውን 8 ጊዜ ምናምን አይቼዋለሁ እና በውድ ከፍዬ ነው ብችል ብትመልስልኝ ደስ ይለኛል። 10 ዓመት የሰራሁት እያለሁ 8 ያየው ብራብለ 8 የእውነት ደጋግሜ አይቼዋለሁ እና በጣም ከሚገርሙኝ ቲያትሮች መካከል ፍሬሽማን እኔ ለምሳሌ ደረጃ አስቀምጥባል ቀዳሚ የኔ ምርጫ ማድረገው ፍሬሽማን ነው። እንኳን ደስ አለ። በነገራችን እኔም እወደዋለሁ። ፍሬሽማንን ብዙ ቦታ አሳይቼዋለሁ። ቢያንስ ከአንድ 38 ሰዎች ጋር ሰርቼዋለሁ። እኔ ሳልቀየር የሚገርም ጥያቄ የራሱ እሱ ነበር። አስጠና ነበር። አሁን አሜሪካ ካናዳም አሳይቼዋለሁ እና 8 ዓመት እና ሰው ማስጠናቱ ራሱ አንድ ሌላ ስራ ነው። እውነት ነው። አሜሪካ ደግሞ በስልክ ነው የምታጠናው። መገናኘት ስለማችል ሁሉም ሩጫ ላይ ስለሆነ በስልክ እንዲጆ እያቀያየርክ እሱ ሲን 2 ነው እሱ ሲን 2 ነው ጆሮ ግዶ ማለት ነው። 2000 ዓመተ ምህረት ነው የወጣው። ከዛ ያው ብሬክ አለው በመሃል ያርፍና ከዛ እኔ እዛ አሜሪካ በነበርኩ ሰዓት 2 ዓመት ከ3 ዓመት ያክል ተቋረጠ። ያው ከተጀመረበት ጀምሮ ስለሆነ አሁን የሼክስፒር ቲያትር ሲባል 500 ዓመቱ ነው የሚባለው አይደል? ልክ ነው። መሀል ላይ ግን ጋፖች ይኖራሉ። ብዙ ጋፖች ይኖራል። ግን የሆነ ቦታ ይሰራል ብቻ። ልክ ነው። ወይ ካዛኪስታን ወይ ኡዝቤኪስታን የሆነ ቦታ አይጠፋም። አሁን እሱ የቲያትር ደራሲ ይባላል። ምክንያቱም ሌሎች ሰዎች የእሱን ድርሰት ሊሰሩ ስለሚችሉ። አዎ ልክ ነው። እኛ ለዚህ ነው ጸሐፊ የምንለው። ገና ወደ ድርሰቱ ዓለም አቀፍ ማድረግ አለብን ደራሲ እና በስለ ቲያትሩ ነው በስለ ፍሬሽማን ነበር የመጣ ነው እና ፍሬሽማን ብዙ ሰዎች ሊያዩት ይፈልጋሉ። በየቀኑ በየጊዜው አዳዲስ ነገር ይጨመርበታል። በደንብ አለው። ልክ ነው። ግን ከቲያትር ይዘቱ እንዴት ይሆናል ብሎ ብዙ ሰዎች በቴሌቪዥንም በምንም ፕሮግራም ተሰርቶ ነፃነት ስክሪፕት አይጽፍም መድረክ ላይ የመጣለት ነው የሚያወራው ምናምን ሲባል አስታውሳለሁ። ትክክል። ነፃነት ምናምን አሉ አይጽፍም። ግን እኔ አሁን ስፈራረም ከባለቤቴ ጋር አንብቤ ነው የተፈራረም። አይጽፍም ለማለት ይሁን ነገር ያስፈልጋል። ጋብቻን የሚያክል ነገር አንብቤ ሞልቼ ነው ተስማምተ እንደዛ ነው እና ያ ቢታሰብበት አይባልም እና ብዙ ነገር ተብሏል። ይሄን ያሉት ደግሞ ባለሙያዎችም ናቸው። ባለሙያዎቹ የሚያሳምን ነገር ያቀርባሉ ምናምን። ያ አዲስ የመሰለ ወይም የሆነ ነገር ነው። ማን ያዘዋል? ለምንድን ነው ይሄ ነፃነት ነው ማን ነው ብሎ አውርቶኛል። ማን ያዘዋል? ይሄ የነፃነት ነው ያንተ መንገድ ነው በቃ ዘውግ ነው ተብሎ አንድ ዘውግ መሆን ሊችል ይችላል። አዎ እና አሜሪካ ስናሳየው አሜሪካ አለባበሳቸው ተቀየረ ካራክተሮቹ። ምክንያቱም አውዱ መምሰል ስላለበት የሴቶቹ ተቀየረ። ከዛ መጥቶ ባክስቴጅ እኛ ዩኒቨርሲቲ እኮ የገባችሁ መስሎን ነው። አገር ፍቅር ስንት ጊዜ እንዳየው ነገረኝ ምናምን። ቀሚስ አይለብሱም እነዚህ ካራክተሮች ነበረ አገር ፍቅር ሳይሆኑ የዩኒቨርሲቲ እነዚህ ሀብታም ልጆች ተብለው ከነሱ ጋር ጂንስ መልበሳቸው ከነሱ ጋር ካኪ የሆነ ነገር መልበሳቸው ነው እኮ እንድናይ የሚያደርገን አለኝ። እና የዩኒቨርሲቲ ተማሪዎች እነዚህ ሀብታም ልጆች ይባሉ ምንም የሀብታም ነገር የሚገልጽ ነገር የላቸው። ሀብታም ልጅ ሲገለጽ አሁን እንዴት እንደሆነ ያው በፊልም ላይ እንደሚታየው 2-3 ሰዎች የሚያስከትል ምናምን ነው። በእውነታው ሌላ ቢሆንም
በእውነታው ሌላ ቢሆንም በፊልሞች ላይ ወይ በቲያትሮች ሊገለጽ ግን ኮሌታው የቆመ ምናምን የተሰንትን ያለ ምናምን ነገር ነው እንደዛ ነው። ይሄ አሁን ሲታሰብ ግን ስራ የሌለው ሰው ነው እንደዛ የሚያደርገው። እንዲህ አስምሮ ምናምን ቢተኩሰው ስራ የሌለው ሰው ነው እኮ። እነሱ ስራ አለ፣ ሀብታም ስራ አለው፣ የሆነ ነገር አለው ቢያንስ ደስ ይላል። ግን ሰዎች አስተያየት ይሰጣሉ ላይ መቀበል አለብን አስተያየቶችን። ቲያትሩን ስትለምደው ስንት ደቂቃ ነው ባክስቴጅ የምቆየው ምን ያህል ጊዜ አለኝ ነው የምትለው። ገብተው የሚቀይሩበት ነበረ እነሱ። ለዛ ነው ቀሚስ የለበሱት የነበረው ለመቀየር ለመቀየር አሁን ቀይ ትቀይራል። ሱሪ ከሆነ ግን ያስቸግራል። እዚህ ግን ተለምደዋል፣ ተለማምደነዋል ስንት ደቂቃ እንደሆነ ምናምን ማለት ነው። እንደው በጣም እየተለማመድክ ስትመጣ በአንድ ደቂቃ ምናምን መጸዳጃ ቤት ሄደህ ውሃ ፉት ብለህ ልብስ ቀይረህ ትንሽ አማማ አድርገህ አምተህ ስቴጅ ላይ ትገኛለህ ማለት ነው። እዚህ እያልክ ያው የሆነች ነገር ወርቶች ሲመጣ ታውቃለህ ተዋለ ሲል ስቴጅ ላይ የምትቆይ ከሆነ ምን በሉ ነው ምን በሉ ባክ ስቴጅ ምን ነበር ምን በሉ ያብቃ። ግን ያው ቲያትር ስለሆነ እዚህ ጋር ያለው ቆይታ ምናምን እንዳይገደብ ያው ሆኖ ልብስ ታዘጋጅና ትጠቀማለህ። ልክ ነው። አሁን ቲያትር በሀገራችን ያለበት ሁኔታ ብዙዎቻችን እናውቃለን። በብዙ ጫና ውስጥ ነው የተወሰኑ ቲያትሮች ለእይታ የሚቀርቡት። አሁን ረጅም ዓመታት የተሻገሩ ቲያትሮች ከአንድ ትውልድ ወደ ሌላው ትውልድ መተላለፍ አይደለም ብዙ የቆዩ ጥቂት ናቸው። ለምን አይኖሩንም እንደዚህ አይነት ነገሮች? ቲያትር ሲቆይ ይመስላል ጥሩ ይሆን እንደ ወይን እየጣመች ነው የሚሆነው። ቲያትር ቤቶች አሁን አለማየሁ ታደሰ ባቢሎንን ሲሰሩ የሚያገኙት ክፍያ የስቴጅ ክፍያ 3 ሰዓት ስቴጅ ላይ ቆመው ነው ወይ በቂ ነው ወይ? ያ ክፍያ እነሱ በቃ ያደጉበት የተመረቁበት እና ስለሚወዱት ነው የሚሰሩት ያንን ነገር። እኛም ቲያትር ስንሰራ ቲያትር ስሰራ ያተርፈኛል ወይም እንደለከምኩበትን ያክል አገኛለሁ ብዬ አይደለም፣ ስለምወደው ፍቅሩ ስላለ ውስጥ ስላለ ልክ ነው። የልጅነት ጓደኛዬ ነው። ቲያትር መደገፍ አለበት በሆነ ነገር። እኛ ከ15 ብር የሆነ 30 ብር ይሁን ሲባል ስንት ጊዜ ፈጅቶብናል ያንን ለማስደረግ ማለት ነው። 30 ብር አይሆንም ተብሎ ከዛ ዓለም ሲኒማ እና ሌሎች ቦታ 100 ብር ይታያል። 100 ብር ብዙ ሆኖ አይደለም። 100 ብር ብዙ መሆን ነበረበት እኮ ወደ ፖለቲካው ስንመጣ ግን አይደለም። እኛው ስለ ቲያትር እያወራን ነው። ልክ ነው። ፖለቲካው ይቆየን እንዲወድቅ አንድ ሰውዬ በጣም እውነተኛ ነገር ነው። ብሔራዊ ቲያትር ላይ ገባ። ቲያትር ሊገባ 15 ብር ከፍሎ ነው የገባው። ይሄ ዋጋ ማስተካከያ ከመደረጉ ፊት ብሔራዊ ቲያትር 40 ብር ነው የሚታየው መሰለኝ። አሁን ቲያትር ያኔ ራሱ ትዝለኛል የሆነ ሳንቲም ተስተካክላ ተጨምራ ተብሎ ዲቲ ቲያትር ዋጋ ይጨምራል ተብሎ ወሬ ሲሆን አስታውሳለሁ። ምክንያቱም አንድ ቦታ ነው የሚሰሩት ምንድን ነው ይላል ሰው። መጋረጃ ይከፈታል ወርወር ይላል ምናምን የሚል ሰው አለ። መከባበር አለብን እኮ ፕሮፌሽን እኮ መከባበር አለብን። እኛ ሌሎችን አሁን አንድ ቲያትር ላይ ወደ 5-6 የስራ አይነት ታያለ። ያ የስራ ክብር ፕሮፌሽንን ማክበር ነው። ሰውየው 15 ብር ገብቶ ከፍሎ ቲያትር ገባ። ከዛ ሳንዱች ምናምን አዘዘ። ወደ 20 ምናምን ብር ነው ሳንዱች አንዱ ሳንዱች። ቲያትር 15 ብር ከውጭ ነው የመጣው ሰውየው። ቲያትር 15 ብር ሳንዱች 20 ብር። ግራ ገባው። አንድ ትዕይንት ነው ተባባችሁ ይሆናል። አንድ ትዕይንት ነው ወይስ ምናምን ብሎ የእሑድ ቲያትር አይቶ ጠግቦ በጣም ተናዶ ለዚህ ቲያትር ብሎ አፈረ ሰውየው። በእውነት ይሄንን ነገረን እኛ ያኔ ዋጋ ለማስጨመር በምንንቀሳቀስ ጊዜ ማለት ነው። ስለዚህ ቲያትር የሚሰሩት ሰዎች መመስገን አለባቸው። ልክ ነው። በደንብ መመስገን አለባቸው። አሁን የፊልሙ ኢንዱስትሪ ቲያትሩን አላጠፋውም ትላለህ? ለምሳሌ አሁን ያኔ እኔ ሳስታውስ መድረክ ላይ በጣም ብዙ ስመጥር የሆኑ የቲያትር ተዋናዮች አውቃለሁ እና የሆነ ሰዓት እንደ ማዕበል መጣና ፊልሙ እነሱን እንድንረሳቸው ያደረገ አይመስልህም? በቲያትር ውስጥ መነገድ አትችልም። የማይረባ ከሆነ ሰው ይወጣል። ጎበዝ ተዋናይ መሆን አለብህ። ድምጽ የሚሰማ መሆን አለበት። መድረክ መቆጣጠር መቻል አለብህ። የቲያትር ቤቱ መጋረጃ ምን እንደሚያክል አይተዋላ። አንተ ትንሽ ሰው ነው የምትሆነው። በሆነ ነገር መሆን አለብህ። የሆነ በቃ ጎበዝ መሆን አለብህ ያንን ለመስራት። ፊልም ለመስራት ግን አጭር ሁን ረጅም ሁን ድምጽ ይሰማ
አይሰማ እንዲህ አስጠግቶ ይወስድልሃል ድምጽ የፍቅርቱ ወይ የሆነ ነገር ይሄን እንደዚህ ብቻ እየሰራቱ ነው። ፊልም ብዙ ቦታ ሊሄድልህ ይችላል። በአጭር ሰዓት ብዙ ነገር ልታሳይ ትችላለህ አይደለ? የሆነ ነገር ፈጠን እያረክ ማሳየት ትችላለህ። እዚህ ደረሱ የሚለው ማለት ነው። ቲያትር ወግ ይፈልጋል፣ መተረክ ይፈልጋል። ለዚህ ነው ቋንቋው ጠንከር የሚለው ወግ አለው። ነፍስ ያለው ምክንያት ስጠኝ ከንቱነቱን የሚያብራራ ሲል ትላለህ። ምን ማለት ነው ትላለህ። ጊንጦች የሰፈሩበት ቋት ሆኖልሻል ጭንቅላቴ ሲል ምናምን ትላለህ አይደል? ፊልም ላይ ማሳየት አለብህ። ይሄንን ሰውየው የሆነ ነገር ሲል ውስጡ ገብተህ ምናምን ማሳየት ትችላለህ። በቃ አይኑ ቀልቶ እንቅልፍ ቢብሎት በቃ የሆነ በሜካፕ በምን ታደርገዋለህ? ብዙ ነገር ይገልጽልሃል። ቲያትሩ ላይ ብዙ ነገር መወጋ ያስፈልገዋል፣ የሆነ ነገር ያስፈልገዋል፣ ምናምን ያስፈልገዋል። ፊልሙ ዘመናዊ ላይ ነበርኩበት እኔ በፊልሙ ውስጥ እኔ በቴሌቪዥን ውስጥ ቀደም ብያለሁ። በጨውውትም በደንብ ማለት ነው። የለፋ ሰው ያከብራል። ግን መጠን አለው። ልክ ነው። የለፋ ሰው ማለት ነው። እኔ 70 ብር ለሁለት ተከፍያለሁ። ፊልም ድራማ ሰርቼ 35 ብር 35 ብር ማለት ነው። አንድ ፊልም ነው። አይ ድራማ እንዴ አጭር ፊልም ሲጀመር እኔ ሲጀመር የተከፈለኝ ትንሽ ብር ነው። ፊልም ሲጀመር ካምፓስ የሚባል ቪዲዮ ፊልም አይደለም እሱ በቪዲዮ ነው። ከዛ ነው ወደ ፊልም የመጣሁት ማለት ነው። ስለማይዘነጋ ውለታ እሱ ላይ ወደ 7000 ብር ነው ምናምን ተከፈለኝ። መቼ ነበር? 94 ጥሩ ነው። አንዱ ማለት ያኔ እኮ 7000 አሪፍ ነው። እንትን ነገር ምን ትላለህ? 105 ወይ 115 ብር ወይም 200 ብር ጫማ ትገዛለህ። መርካቶን ደምንም ማሳተን ዘራ ዞረ ደምንም ደግሞ ሁሌ ሊለበስ የሚችል ጂንስ ማያልቅ ክሩ ማይታይ ትላለህ። ክሩ በክሩ ያቀሻል ሰው ተደጋግማለህ እንደ ክሩ ከውጭ ይሰፉታል። እንደዚህ ክር ከሌለው ትላለህ። ስለዚህ ድብቅ ታደርገዋለህ። ጥቁር ትገዛለህ። ቻው ጉልበቱ እንዳይንትን ተስተ ቁጭ በል ሲሉ አሁን ነው የተቀመጥኩት ትላለህ። ይበላ ይችላል። አስብ ብድቁጭ ምን ይሰራል? ወይ በቃኛው ቁጭ አልኩት። ቁጭ ብዬ ነው የመጣሁት ትላለህ። እዚህ ከዛ ስለመጣው አውቀዋለሁ። ልክ ነህ። እንትኑ ምን እንደሚገኝ ልፋቱ ይታወቃል። አንዳንድ ሰው ደግሞ ድንገት መጥቶ እድለኛ ሆኖም ወይም ደግሞ ጊዜው ፈቅዶ የሆነ ቦታ ላይ ይገኛል። እዛ ቦታ ላይ ካየ በኋላ ምንድነው ማለት አለብህ። ልክ ነህ። እንደዚህ ማለት አለብህ። ብዙ ጊዜ አሁን ቶም ኤንድ ጄሪ አይተሃል። ቶም አየር ላይ ይሮጣል። ሳያስታውሰው ነው የሚወድቀው። ከመስኮት ይሮጣል አየር ላይ ትዝ ብሎ እንዲህ ሲል ብሎ ይወድቃል ማለት ነው። እንደዛ ከመሆኑ በፊት እዛ ቦታ ላይ እንዴት ነው ሄደው እንዴት ነው የደረስኩት ማለት አለብህ። በትክክል ልክ ነህ። ከአንድ ከአሻንጉሊት ከአንድ ካራክተር ማነስ የለብህም። እዛ ቦታ ላይ የደረሱት ሰዎች ወይም ፊልም የሚሰሩት የሆኑ ሰዎች ማሰብ አለባቸው። በደንብ ማሰብ አለባቸው። በፊት ድራማ ሲሰራ ዝም ብለህ የሬዲዮ ድራማ ሲሰራ ቴሌቪዥኑ አይታሰብም። ጭውት መስራት አለብህ። መጀመሪያ አጭር ሰከንድ አለች። ከየት እየመጣ ነው ይላል። ከየት እየመጣ ነው? ምን ነው ፊትና ኋላ አያስታውቅም። ተመርጠህ ነው መሰለኝ። ከዛ 2 ደቂቃ ይኖራል። የሆነ አንኳኩተህ ከኔ መጥተዋል ምናምን ብለህ ድምፅን እኮ አድርገህ ምናምን ትላለህ። አሁን አንዴ አለማየሁ ታደሰ የተናገረ በጣም ደስ የሬዲዮ ድራማ ላይ አለ ሁሉ ጊዜ በሩ የእንጨት ነው አለ። ብረት በር የለም እንዴ? በደንብ ስለምትወስድ ምናምን ነገር ምናምን 2 ደቂቃ እንደምንም 3 አደርጋታለህ። እዚህ ቤቶች አረ አሰበው ምን ጀይ ምናምን ብለና አስተወራለህ። ደቂቃ ይሄዳል አለ አንተ ሄደ ድምጽ ነው ማለት ሰፋት አደረገውና ከዛ እንደዚህ ከዛ 5 ከዛ 15 ያልክ ነው። ከዛ 3 የቀደሙ ተዋናዮች አሉ ቲያትር የሚሰሩ ከነሱ ጋር 2 አዲስ ተዋናይ ይገባል። ተሸፍነህ ነው በቃ እንዳይሉ ገምጋሚዎቹ ማለት ነው። አበጥጥን እንደዚህ ያለ እኩል ማለት ነው። ከነሱ ጋር ድምጽ ክንትን እንዲል እንደ ተለማምድ ቀድመ መተህ እቺንም በላት ሰውየው የቀደመው ሰውዬ እስኪሰለች ድረስ ማለት ነው። አንዴ እቺንም በላት ቆይ እሺ ዳባ በላላ እላታለሁ ሺህ ጊዜ ብለዋል እኮ እላታለሁ ምናምን ብለህ ብቻ እንደሞ ትላለህ። ብቻ ማስተር ተለውጣለህ አለው ያ ነገር። ያ ግን በዛ ውስጥ ስትመጣ ነው የሚገባህ። በዛ ውስጥ ስትመጣ ነውና ብዙ ነገር አለ።
እና ደግሞ ቶሎ ምንም ነገር በቶሎ ብጀምረው ይሻላል። ወደ ፕሮፌሽናል ስቴጅ ላይ በ16 ዓመቴ ወጥቻለሁ። በነገር ላይ እነዚህ ኪነ ጥበብ ላይ ቲያትር ላይ ብቻም ሳይሆን ኢትዮጵያን ይመስለኝ በሁሉም ዘርፍ ችግር አለብን። ሁሉ ነገር አረፈድ አድርገን ነው የምንጀምረው። አጋጣሚው ባሰመረልህ በቀየሰልህ መንገድ ነው የምትጓዘው እንጂ አሁን ወንድ ካራቴ ይሁን ውስጥ እድሜ ከገፋ በኋላ ትሰበራለህ አይደል? አትገለበጥም ማለት የሆነ ምክንያቱም ይኸውልህ አሁን ቲያትር ዳይሬክተሮች አሉ። አሁን ዳይሬክተሮች ልክ ነው ቲያትሩን ሊያዘጋጁ ነው የሚመጡት እንጂ ያንተ ህይወት ወይም ያንተ እንትን ቲያትር የሚባል ነገር አለ። እሱን ሊያዘጋጁ ነው የሚመጣው። እሺ ትናገራለህ። እሺ አስተካክል ድምጹን ይላል። እንዴ ኖርማል ነው የምትናገረው። ይሄን ዜማውን አጥፋ፣ ከንግግር ጋር እግርህ ሂድ፣ ከላይ ሙሽራዬ ትላለህ፣ ከታች አይሎግ እንትን ትላለህ፣ እንዲህ ወገብ በታች ሌላ ከዚህ በላይ ነው ይላል። ኦኬ ውረድ፣ መድረክ መቀለጃ አይደለም እና አንተ ትባላለህ። ይሄንን የምትቀበል መሆን አለብህ። ልጅ መሆን ወይም ደግሞ አብረህ ለማድረግ መፈለግ አለብህ። ደግሞ እኮ ያለህበት የእድሜ ክልልም ይሄን ለማድረግ ይወስናል። መስማት አለብህ። ቀበችን አመጣታለሁ ምናምን ነገር ትላለህ። ቂም አትይዝም። እንዴት እንዲህ ይለኛል ምናምን አትልም። ልጆችን ትምህርት ቤት አድርሰህ ግን እዛ ቦታ ላይ ሄደህ ውረድ ቢልህ እንዴት እንዲህ ወርድ ድንጋይ ከዚህ በኋላ የት ልሄድ ነው? ልጆቹን ለማውጣት የሚሄደው ይሄ ሰውዬ ከዛ በኋላ የት ሄዳለሁ? እዚሁ ሰርቼ እንትን ልበል እንጂ ከሆነ እድሜ ካለፈ በኋላ ይመጣና ለመናገርም ትቸገራለህ። ለመናገርም ለማስተካከልም ያስቸግራል። ፊልም ብቻ ነው እንደሚደፈረው ወይ ሙዚቃ ብቻ ነው እንደሚደፈረው? እነዚህ እኮ በዚህ ሀገር ሆነው ነው ተገኝተው ነው እንጂ ሌላ ሀገር ሙዚቃም እኮ ይጻፋል። ኖታ አለው። ከውጪ ሰዎች መጥተው እስቲ አምጣ ኖታውን ቢሉ ማን አሁን የማይሰጡ ሰዎች ሊኖሩ ይችላሉ። ዝም ብለህ ብቻ እቺ ነች ኪዋ እቺ ነች ኪዋ ብለህ ነው ማለት ነው። እውነትህን ነው። በቃ እንዳትነካ በዚህ ብለህ ሰርተህ ኖታ ያስፈልጋል አይደል? ኦርኬስትራዎች በመንገድ ላይ እንኳን የእንትን ሲሄዱ አላቸው ወረቀት ኖታ አላቸው። በቃ ኮንዳክተር ሲያዛቸው ያውቁታል። እንዲህ የሚለው አለ ምክንያት አይደለም። ልክ ነው። ተርፎ ይመስለናል እኛ የሆነ ሰው ተርፎ የቱ ነው ሰው ሲባል እዛ ጋር ይቆምና ምን ይመስል ምንም ነገር እንትን የሚደፈረው ይሄ ነው። ማንም ሰው መጥቶ እንትን ይለዋል። እሱም ይጎዳል በነገራችን ላይ